ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ ሌላ ጊዜ መሆን አይችልም? ይሄ እኮ ተስካር ማህበር ቤት ወይም ሰርግ አይደለም የመጣሽው። በቃ ጥዝ ፍቅር ሲዝም እንደሚለው ልትከኪ ነው የመጣሽው። ኧረ አንዳች ከካ በልተሻል፣ ጠጥተሻል፣ ወዲሽ ሞልተሻል፣ ትከኪያለሽ። ፊቱ ርዝመቱ ደግሞ ጉድ እኮ ነው። ሽጎራ ላይ ደግሞ አላችሁ አባት ጎዳኝ ማርን አባ ቀስ ምትሉ ሴቶች ብትተውትስ እንደ ሐሳብ ማለት ነው። ይመቻች። እኔ ምለው አንዳንድ ጊዜ የምሬ ነው የምነግራችሁ። እንደው ምር ብሏችሁ እንደው ጭንቅላታችሁ ተነክቶ ምስቋ ሳቃለች አይደል? ያው ሁናሷ ቀሷ ናት። ትልቅ ሰው አይደለ? ቁመትህም እድሜህም መርዘሙን ተው። ፊትህ ራሱ እዝማኔው ፖል እኮ ነው የሚመስለው ፊትህ። ገስጤ ምን ሆነ ነው? ሶሻል ሚዲያ ላይ ነገ ከነገ ወዲያ የምትወልደው ልጅ ይሄንን ነገር ሌክቸር እየሰጠ መሆኑን ቢያቅ ምን ሊል ይችላል? ይሄን ያለም ፍጻሜ የተናገርኩት ጠባሪ አለችም። አሁን ይሄ ትልቅ ቀላል አባ ቢቀርብስ አንተ እነሱን ተዋቸው እንዴ። ምንድነው ይሄን ያህል ምርምር ውስጥ የምትገባው? አሁን ስለ ኑሮ ውድነት መቀነስ፣ ስለ በሽታዎችን እንዴት መቋቋም እንችላለን የሚለውን ነገር ሰው ያጠናል እንጂ አንተ ቆይ ለእናትህ ባልናገርልህ ቅሌታም ሽማግሌ። እኔ የምልህ እንደው ጨዋታን ጨዋታ ያነሷል። አጋጥሞ ነው የሰሚ ሰምተህ ነው እንጂ በዚህ ፊትህ ይኸውልህ ሳትነካ ከነ ድንግልና ወደ አፈር። አዎ